በሌላኛው መንገድ ደግሞ ስንት አይነት ሰው አለ ከሀገር ለመውጣት ኑሮ የከበደው ስንት አለ። ሌቦች ሌባ ናችሁ ሁላችሁ አንድ ባንድ አንተም እነሱም እሷም ሁላችሁ ባንድ ላይ ሌባ ያ የሌባ ጠርቅ ናችሁ። መልሱ ብሩ በጣም የምታሳፍሩት በጣም ሌሎቹ በምን ማስታወቂያ መተው ነው ብሩን የከፈሉት? ሲሪየስሊ አለማፈራችሁ ተራ በተራ እንደ ማስታወቂያ የሰራችሁት አለማፈራችሁ ውርደታችሁ የሌብነታችሁ ጥግና አለማፈራችሁ ወራዳነታችሁ አፍሽን አውጥተሽ በሱ የመጣውን 1.ምናምን ሚሊዮን ከህዝብ ተሰብስቦ ተከፍላላችሁ ከጓደኞቻችሁ ከመሲ ብርጅስቶን የቀረበ ጓደኛ ኖሮት ከሳራ የቀረበ ጓደኛ ኖሮት ሌሎች ጓደኞች ከነሱ በላይ እናንተና እሱ የምታውቁት ቤስት ፍሬንድ ኖሯችሁ ሰብስባችሁ ከህዝብ ነው የምትሰበስቡት። ከመሲ በላይ ጓደኛ የለውም። ከዋሻው አርሙ። ላንተ ከመሲ በላይ እህት እርሳው ጓደኛውን ከመሲ ብርጅስቶን በላይ እህት የለህም አንተ ዱባይ ላይ የለህም። ከሳራ በላይ የለህም። ከነሱ የተሻሉ ጓደኞች ኖሮክ ብር ሊሰበሰብልክ 700 ሺህ ነው እንክት አድርገክ የበላው ለማስታወቂያ 700 ሺህ ላይ የቀረውን አንዱ መኪናን ሸጠ ሞል ተከፈለ። አዎ ይሄ ነው የሚሆነው። እንደዛ አይደል እንዴ ትግስት አገልግለን ያልናት ማነካንተ ከነመሴ የተሻለ ጓደኛ ኖረው ኬላ እናግዘዋለን ያሉት ጓደኞችክ ስነማን ናቸው? ለምን ህዝብ አያቃቸው ነው ወይስ እዛው ካስቀመጣችሁት ላይ ነው በጓደኛ ሰበብ ተላከ እንትና ተሰጠ እምትሉ? ያ የሰጡክንም ሰዎች አሳውቁ። ካለዛ ሌብነት ነው ለኛ ሌብነት ነው። አቁሙ ድራማችሁ። ህንድ ፊልም አትስሩ። ኢናፍ የዚናፍ አለቀ። ስልጭት ብሎት እኮ ከኢትዮጵያ ብን ብሎ ዛሬ ወጣው ነገ ወጣው ብሎ ለሚሰማው ታቦት ስለቱና ያስገባን እኮ የመረረውን የደሃ 58 ሚሊዮን የበላችሁ ያ ሁሉ የበላችሁት ብር እኮ ከሀገር ለመውጣት የተዘጋጀ ህዝብ እኮ ነው። ጭራሽኛ እናንተን ከተናገር ነገር አገባም እኔ የበለጠ ልጅ መግባት ፈልጋለሁ ብዬሻለሁ እንዴ? ቀልደኛ ነሽ በጣም ነው እንዴ? እኔ አገር መግባት ፍላጎት አለኝ ብዬ ያወራውሽ እጃችሁ ረጅም ነው። ይሄን የምናገረው እናንተ ማንንም ሆናችሁ ሳይሆን እጃችሁ ረጅም ስለሆነ ለመናገር ይፈሯችኋል። አዎ እጃችሁ ረጅም ነው። ከማን ጋር ተያይዛችሁ እንደምትሰሩ ረጅም እጅ ነው ያላችሁ። ያ ማንንም ቤት ገስት ላይ ተጠርታችሁ እናንተ አትጠየቁ ማን ስለሆናችሁ። እድሜ ዘመናችሁን ከትልቅ እስከ ትንሽ እየጠራችሁ ስትጠይቁ ስታንገበግቡ ፎቶ ለጥፋችሁ ሌባ እያላችሁ ስትሳደቡ ተከታዮቻችሁን በጅምላ ሂዱ ተሳደቡ ብላችሁ ግሩፕ ላይ ልካችሁ ህዝብ ስታሰድቡ ስታሸማቅቁ ኖራችሁ እናንተ ጥያቄ ሲኖርባችሁ ግን አትሄዱም ሰው ቤት። እናንተ who the hell are you guys? ማን ናችሁ? ምን ስለሆናችሁ እማትሄዱት? ከህዝብ በታች ለህዝብ ነው የምንሰራው። ለህዝብ መስራት እኮ ህዝብ መናቅ አይደለም። ህዝብ ደብሮኛል አዝኛለሁ ከፍቶኛል ሲባል እንደ ህዝብ ዝቅ ይባላል። ታሳዝናላችሁ። አንዳንዴ እውቅና መስመር ያስታል ፍቅሮች። these days በትንሹም ቢሆን ከነበረኝ ፎሎወር ጨምሮ ትንሽ ነገሮች ከፍ ይያሉ እየመጣው ስለሆነ በጣም ነው እግዚአብሔርን የምጠይቀው እንዳያስተብየኝ፣ ትቢት እንዳያመጣብኝ፣ እውቅና መስመር እንዳያስተኝ፣ ህዝቤን እንዳላሳዝን። ፖለቲካ ውስጥም ሃይማኖት ውስጥም ብሔርተኝነት ውስጥም የለውም፣ ግን ማንነት አለኝ የመጣውበት ማንንም እንዳላሳዝን። ለምን መሰላችሁ? ሰው ያዘነበት እግዚአብሔር ያዘነበት ነው። የየትኛው ሰው እንባ ምን ላይ እንደሚጥላችሁ አታውቁ። የአንድም ሰው የእንባው ምክንያት መሆን አልፈልግም። ይሄን ነው የምነግራችሁ።
እንደኔ የሚናገራችሁ ማንንም የለም። ለምን እኔ ምናችሁ ጋር የምን አባታችሁ ማስታወቂያ የምን አባታችሁ ገንዘብ ቅብብሎሽ የምን አባታችሁ ተሰብስባችሁ ዛ አቡዳቢ ራሱ አንዴ ሄዳችሁ ጭራሽ በበላችሁት መጠጣችሁት ትወቃቀሳላችሁ። ቤቴ መተካስተን አግጃለሁ እና ሰታት ሲኖር ላትጠየቁ ነው ቤት የተስተናገደ እንደሆነ ማለት እንዲህ በጣም አሳፋሪ ሆናችኋል። በቃ ሰውን እንደ ሰው ህዝብን እንደ ህዝብ ማሸማቀቅ ልክ አይደለም። አቁሙ ድራማችሁ። ህዝብን የምትወዱ ለህዝብ የምታገለግሉ ከሆነ ከህዝቡ አንድ አካል መታችሁ እንድትናገሩት ግን አይጥጋብ ከቁመቱ ማጠር የልቡ መወጠር ትላለች እናቴ። አይጥጋብ እግዚአብሔር ማብረጃውን ይላክላችሁ። ተሳዳቢ ቤታቸው እያስገቡ መብታችን መሰለን። እነዚሁ ዛሬ ተሳዳቢ ቤታቸው እያስገቡ የተባሉት ወንድሞቻችን ከትላንት ወዲያ እናንተም ቤት ገብተው ዲፌንድ ሲያደርጉላችሁ ከጎናችሁ ሲቆሙ የኖሩ ናቸው። ያኔ ተሳዳቢ እንደሆኑ አታውቁም ነበር እንዴ? ወይም አታውቂም ነበር? እንደሚሳደቡ አታውቂም ነበር እንዴ? አታውቂም ነበር ወይ እንደሚሳደቡ? ንገሩኝ እስኪ ማዳም እንደሚሳደብ አታውቂም ነበር? ደብና አድርገሽ ታውቂያለሽ። እኔ ትመቸኛለህ ጆከርዬ እኮ ነኝ። አሁን ልክ አይደለም። ህዝቡ ተጭበርብሯል። ተነስት ተንቀሳቀስ ቢብሉ ነቃ ደንገጥ በል ተነቃቃይ። ገንዘብ የለም ቢዝነስ የለም ሌሽ ማአሌሽ ሲል ጀግናው የመከላከያው ሰራዊታችን የሆነ ታፔላ ልትለጥፊ የሆነ ስታምፕ ልመችበት ኢሜጁን ልታበላሽ ተሳዳቢ ነው ሊባል በተሳዳቢዎች ምክንያት ነው እንደዚህ የተደረኩት። ባይዘው ጥያቄው የነበረው ሌላ ነው። አንዳንድ ሰው በጣም ስማርት ነው። አንድ እርምጃ እንዴት እንደሚራመድ ያውቃል።